ያለፈውን አንድ አመትና የሚመጣውን አንድ አመት ያስምርልሃል። ነቢያችን አለይሂ ሰላቱ ወሰላም ስለ ዓረፋ ቀን ጾም ሲጠየቁ የመለሱት መልስ ነበር። አቡ ቀታዳ አልአንሳሪ ረዲየላሁ ዐንሁ ባስተላለፉት ሐዲስና ሙስሊም በዘገቡልን ሐዲስ ነቢያችን አለይሂ ሰላቱ ወሰላም ስለ ዓረፋ ቀን ጾም ሲጠየቁ የዓረፋ ቀን ብሎ ማለት የዙል ሒጃ ወር 9ኛው ቀን ማለት ነው። በዚህ ዓመት ደግሞ በቀጣይ ሐሙስ ቀን የሚሆነው ማለት ነውና የ9ኛዋን ቀን የዙል ሒጃን የጾመ ሰው ምንድነው አጅሩ ተብለው ነብዩ አለይሂ ሰላቱ ወሰላም ሲጠየቁ ያሉት ምን ነበር? ያለፈውን አንድ አመትና የሚመጣውን አንድ አመት ወንጀል ያስምራል ብለዋልና ይህ ትልቅ ፈዲላ የሚገኝበት የሆነ ቀን ነው። እነዚህ 10 ቀናቶች ደግሞ እንደምናቀው ከቀናቶች በሙሉ በላጭ የሆኑ ቀናቶች ናቸው። ነብዩ አለይሂ ሰላቱ ወሰላም በጣም ኸይርን እንድናበዛባቸው ያስተማሩን ቀናቶች ናቸው። ሱሐባዎችም ወደ ሱቅ እየወጡ ተክቢራ ተህሊል እያደረጉ ሰዎችም በሙሉ በጀማዓ ተክቢር እንዲያደርጉ ያደርጉባቸው የነበሩ ቀናቶች ናቸውና በተክቢር በተህሊል በተስቢህና በተለያዩ የአዝካር አይነቶች እንጠናከር። ሐሙስንም በጾም እንድናሳልፍ አደራላችኋለሁ። ንያውም የዓረፋን ቀን ጾም ነይቻለሁ የሚለውን በቀልባችን ካስገባን በቂ ይሆናል ማለት ነው። አላህ ከተጠቃሚዎች ያደርገን።